ለጉዳይ ፈልግልሽ ነው። ምን ነበር? ልጆችን ማግባት ስለምፈልግ እንዲሰጥ በግድ እንደው ከየትም እየተነሳችሁ የኔ ልጅ እንትን የምትሉ እርካዝ ወደዛ እዚህ መሰልባችሁ ምንድነው አንተ ማለቴ ምንድነው ስራ? ትናንት ነው ከእስር ቤት የተፈታሁትና ድራሽ ከእስር ቤት ተፈታህ ነው እንዴ? የኔ ልጅ የምትጠይቀው እንደ ብትደፍረኝ ነው አንተ? እንደው ዝም ብለህ ከየትም እየመጣ ከእስር ቤትም ከምንም እየመጣ የኔ ልጅ እኔ እኮ እስር ቤት መታሰር ፈልጌ እኮ አይደለም እኮ። ምን አድርገህ ነው የታሰርከው? የሆነ ጊዜ ሞቅ አለኝና የሆነኛ ሰፈር የሆነ ቆንጆ ልጅ ያለ ሰውዬ ነበሩ። እሺ እና ልጆችን ለልጄ ስላቸው አጎፈሉ። በቃ ሞቱብኝ። ምን ነው የሞተብህ? በደንብ አውራ። ሰውዬው ሞተብኝ። ምን አድርገው? ምን ልጅንም ቢያለ ገደልኩት። በቃ ጠይቀው ላግባሽ ብለህ ለዛ ነው እንጂ እኔ መታሰር ፈልጌ አይደለም። ላግባ ልታገባት ታውቃታለህ እንዴ? ልጅ አንድ ቀን ያየኋት ግን ትሆነኛለች። ለምን ችግር አለ? ዋናው መዋደድ ነው። ማለት ነው አይደል? በቤት ሄደህ በዛ ሄድ ነው እዛ አለች እኮ አልብሰራ። አዎ ኧረ እንኳን ደህና መጣህ። ሰርግ ምናምን አልፈልግም። አልፈልግም። ዋናው ህይወት እንደው ቁማ ከምትቀር እና ጥሩ አድርገሃል። እና ትፉሺ አመሰግናለሁ። እሺ ታገኛታለህ ቤት። በምኑ ቀን ተዋወቅ? ምንድን ነው ያልኩት? ከሚገለኝ ቢወስዳት አይሻልም?